አቹ ራሴን የሸዋ ባላለው 44 አመቴ ነው። የጸነስኩት ያረገዝኩት በ38 አመቴ ነው። በ39 አመቴ ወልጃለሁ ማለት ነው። መንታኔ ወለድኩት። አንዳንዶች እንደሚገምቱት በሕክምና ደጋፍ ሳይሆን በተፈጥሯዊ መንገድ አርግዤ ነው የወለድኩት። ሴትና ወንድ ናቸው መንታ ልጆቼ። ፈጣሪ ይመስገን ጤነኞች ናቸው። እንግዲህ በምክንያት ነው ይሄንን ማነሳው። ቀደም ሲል ያደመጥናቸው አስተያየቶች ነበሩ። ከእድሜ ጋር ብዙ ግፊያ የለኝም ከተፈጥሮ ጋር። ሴቶች ቢሆንላቸው ወንዶችም ጥሩ እድሜ ተብሎ የተቀመጠው እድሜ ላይ አግብተው ቤተሰብ መስርተው ቢኖሩ እጅግ በጣም ደስ ይለኛል። ግን ደግሞ ለማግባት ለመውለድ ተብሎ የሚደረግ ሩጫን አላበረታታም። ለእግዚአብሔር ሰዓት እንዲሁም ደግሞ ለበረቱ ሰዎች ጊዜው አይረፍድም ብዬ ስለማስብ ነው ይሄንን ማነሳውና አሁን ማዘር ሲሉኝ ደስ ይለኛል። ማሚ ማለትም እየተለመደ የመጣ ቆንጆ መግባቢያ ሆነ አይደለም። ማባቢያ ጥሩ ሴትን መግለጫ ስለሆነ ብዙም አይከፋኝም። ግን ማሚ የምንባለው እህቴም እዚያ ያለች 20 አመታችን ላይ ሁሉ ማዘር ይሉናል። 20 ቤት ውስጥ ሆነን ለምን እድሜ ሴት ልጅ ያሸማቀቃታል ብሎ ስለሚታሰብ ያንን ነገር ማድረግ ስለሚፈልጉ ማለት ነው። ዛሬ እዚህ የተገናኘነው እሱን ለመስበር እድሜያችን እጅግ በጣም የታደልንበት ክብራችን እድሜ ስጠኝ ብለን ጸልየን ያገኘነው የጸሎታችን ምላሽ ስለሆነ ልንኮራበት ስለሚገባ አንድ እሱን ለማሰብ ነው። በእድሜ ምክንያት ለማሸማቀቅ የሚጣጣሩ ብዙ ሰዎች ስላሉ ደግሞ እነሱን እኛ እንዲነን ብለን አንገት ብናስደፋም መልካም ነው አይደለ?